ሰላም ወገኖች ዛሬ የምናየው አክቲቬሽን ፋንክሽንን እናያለን። ከዚህ በፊት ያው ባዮሎጂካል ኒውሮን ቨርሰስ አርቲፊሻል ኒውሮንን አይተናል። ስለዚህ እዛ ላይ ደግሞ አክቲቬሽን ፋንክሽን ምን ማለት እንደሆነ እዛ ላይም የተወሰነ አይተናል። ዛሬ ደግሞ ዲቴል እናያለን ማለት ነው። አክቲቬሽን ፋንክሽን ማለት ምን ማለት ነው? አክቲቬሽን ፋንክሽን ኒውራል ኔትወርክ ላይ ለምን ነው የሚያስፈልገው? ሌላው ደግሞ አክቲቬሽን ፋንክሽን የት ነው አፕላይ ማድረግ ያለብን? ኒውራል ኔትወርክ ላይ በየትኛው ነው የት ነው አፕላይ የምናደርገው? ሌላው ደግሞ የአክቲቬሽን ፋንክሽን አይነቶችንም ጀመር የምናየው ይሆናል ማለት ነው። አክቲቬሽን ፋንክሽን ማለት ምን ማለት ነው የሚለውን ዲፊኒሽኑን ስናይ an activation function is a mathematical function applied to the output of a neuron after computing a weighted sum of its inputs. የሆነ ኢንፑቶች አሉ። እነዛ ኢንፑቶች ደግሞ ለእያንዳንዱ ኢንፑት ዌይት አሳይን ይደረጋል። ዌይት አሳይን ከተደረገ በኋላ የነዛ ሳሜሽን ይሰራል። አፍተር ሳሜሽን ከተሰራ በኋላ አፕላይ የሚደረግ የማትስ ፋንክሽን ነው ማለት ነው አክቲቬሽን ፋንክሽን። Activation function it determines whether a neuron should be activated or not. ኒውሮኑ ፋየርድ ይሆናል ኦር ፋየርድ አይሆንም። ያ ማለት አክቲቬትድ ነው ወይስ ኢንአክቲቭ ነው የሚለውን ነገር ዲተርማይን ነው የሚያደርገው ማለት ነው አክቲቬሽን ፋንክሽን። it introduce non-linearity along neural network to learn ኮምፕሌክስ ፓተርንስ። ዴታችን ላይ ኮምፕሌክስ የሆነ ፓተርንን እንዲማር ኦር ኒውራል ኔትወርኩ ለርን እንዲያደርግ የሚያስችል ነው ማለት ነው። ኢት ኢንትሮዱስ ምንድን ነው የሚያደርገው? ሊናሪቲን ኢንትሮዱስ ነው የሚያደርገው ማለት ነው አክቲቬሽን ፋንክሽን። ሊነር ነው ካለን ዴታችንን ሊኒየር ኢኩዌሽን ኦር ሊኒየር ፋንክሽንን ታውቃላችሁ፣ ያው ስትሬት ላይን ነው። ዴታችን ዲፕሊ አንደርስታንድ አያደርግም ማለት ነው። ለዛ ያን አቮይድ ለማድረግ ይሄ አክቲቬሽን ፋንክሽን ኢንትሮዱስ የሚያደርገው ሊናሪቲን ነው ኢንትሮዱስ የሚያደርገው ማለት ነው። ያ ማለት ያው ኮምፕሌክስ የሆነ ፊቸራችንን ኦር ፓተርኑ ከዴታው አንደርስታንድ ኦር እንዲማር ያስችላል ማለት ነው። ለምሳሌ ዴታችን አሁን ስንወስድ ኢሜጅን ውሰዱ። ኢሜጅ ማለት እያንዳንዱ ፒክሴል ላይ ያለው ነገሮች የተለያዩ ነው አይደል? የተለያየ ከለር ቫልዩ ነው ያለው እያንዳንዱ ፒክሴል ፖዚሽን ላይ። ያን ፒክሴል ፖዚሽን ሁሉ ፒክሴሉ ተደምሮ ነው አይደል ኢሜጅን ሜክ የሚያደርገው። ያን ኮምፕሌክስ ፊቸር የሆነ አሁን ኢሜጅ ቢኖር አሲም ያድርጉና የሆነ ኳስ ኦር የሆነ ድመት ኦር የሆነ አይጥ ኢሜጅ ቢኖር ፎቶ ብታነሱ ያ ኢሜጅ አይጥ ያለበትን ፓተርን አይጥ ያለበትን ኮምፕሌክስ የሆነ ፊቸሩ ምን ያደርጋል? እንዲማር ያስችላል ማለት ነው አክቲቬሽን ፋንክሽን ማለት ነው። ከዚህ በፊት ያው ዲያግራማቲካሊ አርቲፊሻል ኒውራል ኔትወርክ እንዴት እንደሚሰራ አይተናል። እዚህ ጋር አሁን ስታዩ እነዚህ x1 x2 እነዚህ ምኖች ናቸው? ፊቸሮች ናቸው ማለት ነው። ኢንፑቶች ናቸው ማለት ነው። ያ ማለት ፊቸር ነው። እንደዛ ለይነዛ ፊቸር ያው ዌይት አሳይን ይደረጋል። ዌይት አሳይን ከተደረገ በኋላ ዌይትድ ሳሜሽን ይሰራል ማለት ነው። እዚህ ጋር ማልቲፕሊኬሽን ይደረጋል። ይሄ ከዚህ ጋር x1 w1 ጋር ማልቲፕላይ ይደረጋል፣ እንደዚሁም x2 ከw2 ጋር። ስለዚህ ከዛ በኋላ እነዚህ ሳሜሽን ይሰራል ማለት ነው። ዌይትድ ሳም የሚለው ያን ነው። ያ ሳሜሽን ከተሰራ በኋላ ለዚህ ኒውሮን ምን ይደረጋል? ባያዝ እዚህ ጋር አድድ ይደረጋል ማለት ነው። ባያዝን ይደመራል። ከዛ በኋላ አውትፑት ይወጣል አይደል? ዌይትድ ሳም አውትፑት ነው የሚወጣው። በዛ አውትፑት ላይ ምንድነው ይደረጋል? ፋንክሽን አፕላይ ይደረጋል ማለት ነው። እዚህ ጋር እንደምታዩት እዚች አክቲቬሽን ፋንክሽን አፕላይ ይደረጋል ማለት ነው። ከዛ በኋላ አውትፑት ይወጣል ማለት ነው። ይሄን ይመስላል አክቲቬሽን ፋንክሽን ይሄን ያደርጋል። እዚህ ጋር አፕላይ የሚደረጉት አክቲቬሽን ፋንክሽን እዚህ ጋር የሚወጣው ሪዛልት ሊኒየር እንዳይሆን ያደርጋል ማለት ነው የአክቲቬሽን ፋንክሽን። አክቲቬሽን ፋንክሽን ማለት ይሄን ማለት ነው ማለት ሌላኛው ምንድነው? why do we need activation functions? activation function ለምንድን ነው የምንፈልገው? አሁን ኦሬዲ ኒውራል ኔትወርክ ላይ የራሳችን ሞዴል ዲቨሎፕ ለማድረግ ምን ያስፈልጋል? አክቲቬሽን ፋንክሽን የሚባል ነገር ያስፈልጋል። ይሄ አክቲቬሽን ፋንክሽን ለምንድን ነው የምንፈልገው የሚለውን ስናይ እዚህ ጋር አሁን ዊዛውት አክቲቬሽን ፋንክሽን ምንድን ነው የሚሆነው? ኒውራል ኔትወርክ ላይ እኛ ዲቨሎፕ ያደረገውን
ኒውሮኖቹ ኦር ሞዴሉ እንትን እኛ ክሬት ያደረግነው ሞዴሉ ምንድነው የሚሆነው? ዊዛውት አክቲቬሽን ፋንክሽን ምንድነው የሚከሰተው? ኤቭሪ ላየር ፕሪፎርምስ ኦንሊ ሊነር ትራንስፎርሜሽን። ሶ ሊነር ትራንስፎርሜሽን ነው ፕሪፎርም ያደርገው። ሶ ሊነር ትራንስፎርሜሽን ሲባል ለምሳሌ ሊነር ፋንክሽን ምንድነው የሚሰራው? ኤክስ የሆነ ኢንፑት እንሰጣለን። ከዛ በኋላ ምንድነው የሚያደርገው? አውትፑት ያወጣል ማለት። ለምሳሌ 5 ብንሰጥ 5ን አውትፑት ሊያወጣ ይችላል። ኦር ፕላስ ደግሞ 5 ላይ ባያዝን ሊጨምር ይችላል። የሆነ ኮንስታንትን እዛ ላይ አድድ ይደረጋል። ሶ ይሄ ነው የሚሰራው ሊኒየር ትራንስፎርሜሽን። ቀጥታ ነው እዚህ ጋር እንደምታዩት ላይኑ ይሄ ነው ማለት ነው። ቀጥታ እዚህ ጋር ይማራል ማለት ነው። ሊኒየር ትራንስፎርሜሽን የሚሰራው ኤክስ እዚህ ጋር የኤክስ ቫልዩ አለ፣ የኤክስ ቫልዩ እዚህ ጋር አለ። ከዛ በኋላ እዚህ ጋር ደግሞ የዋይ ቫልዩ አለ። ሶ ኤክስ አንድ ከሆነ ዋይ ይሄ ነው የሚሆነው፣ ኤክስ 2 ከሆነ ዋይ ይሄ ነው የሚሆነው። ስለዚህ ያን ነው ሾው የሚያደርገው ሊኒየር ትራንስፎርሜሽን ዊዛውት አክቲቬሽን ፋንክሽን እያንዳንዱ ላየር ማለት ነው። ሶ አርቲፊሻል ኒውራል ኔትወርክ ላይ ላየሮች አሉ። ሶ እያንዳንዱ ላየር ፍሪፎርም የሚያደርገው ይሄን ነው ማለት ነው፣ ሊኒየር ትራንስፎርሜሽን ነው። ሶ ሌላው ደግሞ ስታኪንግ መኒ ላየርስ ኢዝ ስቲል ኢኩቫለንት ቱ ሲንግል ላየር። ሶ እዚህ ጋር ስታኪንግ ማለት ያው ብዙ ላየሮችን ነው ብንጨምር፣ ለምሳሌ አርቲፊሻል ኒውራል ኔትወርክን ዲዛይን ስናደርግ ኦር ክሬት ስናደርግ ብዙ ላየሮችን ብንጨምር ያ ላየር ደግሞ ከአንድ ላየር ብንጠቀም ከዛ ላየር ጋር እኩል ነው ማለት ነው። ያ ማለት ምንድነው? ምንም ጥቅም የለውም ማለት ነው። ሶ ይሄ ማለት ደግሞ the network cannot learn complex non-linear pattern። ሶ ዴታችን ላይ ያለው ኮምፕሌክስ የሆነ ፓተርንን አይማርም ማለት ነው without activation function። ሌላው ደግሞ with activation function ምንድነው የሚያደርገው ሞዴሉ? with activation function እንዴት ነው የሚሆነው? the network learns non-linear relationship። ሶ ዴታችን ማይከል ያለው non-linear የሆነ ቀጥታኛ ያልሆነ ሪሌሽንሺፑን ምን ያደርጋል? እንዲማር ያስችላል ማለት ነው አክቲቬሽን ፋንክሽን። ሶ ሌላው ደግሞ it recognize እነዚህን ፌስን ለምሳሌ ሶን ፌስ ኦር ስፒች ሪኮግኒሽን፣ ሌላው ሃንድ ራይት ሪኮግኒሽን እንዲሁም ኦብጀክቶችን ሪኮግናይዝ የማድረግ ኦር ላንጉዌጆችንም ሪኮግናይዝ የማድረግ አቅም ይኖራል ማለት ነው ዊዝ አክቲቬሽን ፋንክሽን። እኛ ዴቨሎፕ እናደርገው ኒውራል ኔትወርክ አክቲቬሽን ፋንክሽን እዛ ላይ አፕላይ ካደረገን እነዚህ ኮምፕሌክስ የሆኑ ፊቸሮችን ምን እንዲያደርግ ሪኮግናይዝ እንዲያደርግ ያስችላል ማለት ነው አክቲቬሽን ፋንክሽን። ሌላው ደግሞ it can solve much more complex problem። ስለ እጅግ በጣም ኮምፕሌክስ የሆነ ፕሮብለምን ሶልቭ እንዲያደርግ ያስችላል ማለት ነው። ሶ አክቲቬሽን ፋንክሽን ጥቅሙ ይሄ ነው ማለት ነው። ስለዚህ የሚያስፈልገን እኛ የምንፈልገው አክቲቬሽን ፋንክሽን ይሄን እነዚህ ኮምፕሌክስ የሆነ ፊቸሮችን ሪኮግናይዝ እንዲያደርግ ፕላስ ደግሞ ሞር ኮምፕሌክስ የሆነ ፕሮብለሞችን ሶልቭ እንዲያደርግ ነው አፕላይ የምናደርገው ማለት ነው አክቲቬሽን ፋንክሽን። ሌላኛው ደግሞ ዌር ኢዝ አክቲቬሽን ፋንክሽን አፕላይድ። ሶ አክቲቬሽን ፋንክሽን የት አፕላይ እናደርጋለን? እዚህ ጋር ምን አለ? አርቲፊሻል ኒውራል ኔትወርክ አርኪቴክቸር እዚህ ጋር አምጥቻለሁ። ሶ ይሄ አሁን በዚህ አርኪቴክቸር ላይ የት ነው ደግሞ አፕላይ የምናደርገው አክቲቬሽን ፋንክሽንን አፕላይ የምናደርገው የት ነው የሚለውን ስናይ እዚህ ጋር አሁን እንደምታዩት ምን አለ? እዚህ ጋር ኢንፑቶች አሉ። ከዛ እዚህ ጋር ማልቲፕል ላየሮች አሉ ማለት ነው፣ ሂድን ላየሮቹ። ከዛ በኋላ እዚህ ጋር ምንድነው ፋይናል ላየር አለ፣ አውትፑት ላየር ማለት ነው። ሶ እዚህ ጋር ይሄ ምንድነው? ኢንፑት ነው፣ ኢንፑት ላየር ነው ማለት የሚባለው። ሶ ኢንፑት ላየር ነው ሲባል እዚህ ጋር ኢንፑት ፊቸሮች ናቸው፣ ሌላ ነገር የለም። x1 x2 ምናምን ያለ ነው ፊቸሮቹ። እዚህ ጋር እነዚህ ፊቸሮቹ ነው ሪፕሬዘንት የሚያደርጉ። እዚህ ጋር ደግሞ ይሄ ሪፕሬዘንት የሚያደርገው ምኖች ናቸው? አውትፑቱን ሪፕሬዘንት ነው የሚያደርገው ማለት ነው። ሶ እነዚህ ምንድናቸው? ኒውሮን ነው የሚባሉት ማለት ነው። ሶ እያንዳንዱ ምንድናቸው? እነዚህ ኒውሮኖች ነው የሚባሉት እያንዳንዱ ማለት ነው። ሶ ዌይትድ ሳሜሽን የሚደረገው እዚች ኒውሮን ላይ ነው አይደል? ሶ እያንዳንዱ ኒውሮን ላይ ዌይትድ ሳሜሽን ይሰራል ማለት ነው። ከዛ በኋላ ባያዝ ተርም አዴድ ይደረጋል እዛ ላይ። ሶ እያንዳንዱ ኒውሮን ምን ይደረጋል? ከዛ በኋላ ዌይትድ ሳም ከተደረገ በኋላ አክቲቬሽን ፋንክሽንን አፕላይ እናደርጋለን። ሶ የት ነው አፕላይ የምናደርገው አክቲቬሽን ፋንክሽን የሚለው ለእናንተ ጥያቄ ሊፈጥራል። ስለዚህ ይሄን የት ነው አፕላይ የምናደርገው? እያንዳንዱ ኒውሮን ላይ ምን እናደርጋለን? አፕላይ እናደርጋለን ማለት ነው። ሶ በዚች ኒውሮን ላይ ምን እናደርጋለን? አክቲቬሽን ፋንክሽን አፕላይ እናደርጋለን። በዚህ ኒውሮን ላይ አፕላይ እናደርጋለን። ግን እዚህ ጋር ፊቸር ላይ ኖርማል ኢንፑት ፊቸር ላይ አፕላይ አይደረግም። ሶ እያንዳንዱ ኒውሮኖች ላይ ነው አፕላይ የምታደርጉት ማለት ነው አክቲቬሽን ፋንክሽን። ሶ እዚህ ጋር እንደምታዩት ያው ፎር ኤቭሪ ኒውሮን ነው ያው አፕላይ የምናደርገው አክቲቬሽን ፋንክሽን።
ሌላኛው ደግሞ ታይፕስ ኦፍ አክቲቬሽን ፋንክሽን የአክቲቬሽን ፋንክሽን አይነቶችን ስናይ እጅግ በጣም ብዙ አክቲቬሽን ፋንክሽን አይነቶች አሉ። ከዛ ውስጥ ዛሬ የምናየው ሞስት ኮመንሊ የሚጠቀመው አክቲቬሽን ፋንክሽን አይነቶችን ነው የምናየው። ሶ የመጀመሪያው አክቲቬሽን ፋንክሽን አይነት ማን ነው? እዚህ ጋር ሊነር አክቲቬሽን ፋንክሽን ነው። ሊነር ኦር አይዴንቲቲ ፋንክሽን የሚባል አለ። ሶ ይሄ ፋንክሽን ምንድነው የሚያደርገው? ሲምፕሊ ሪተርን የሚያደርገው ኢንፑቱን መልሶ ሪተርን ነው የሚያደርገው ማለት ነው። ሶ እዚህ ጋር ለምሳሌ እንትን ፋንክሽኑን ስናይ ኤፍ ኦፍ ኤክስ አለ። ከዛ ኤክስ ለኤፍ ኦፍ ኤክስ ለፋንክሽኑ ስንሰጥ መልሶ ኤክስን ይሰጣል ማለት ነው። ሶ ይሄ ማለት ሊነር አክቲቬሽን ፋንክሽን ነው የሚባለው ማለት ነው። ሶ ቀጥታ ኤክስ የሆነ ቫልዩ ስንሰጥ አሁንም መልሶ ኤክስ ሲሰጥ፣ ሶ እዚህ ጋር ዳያግራማቲካሊ ሲታዩ ዋይ 1 ከሆነ ኤክስ 1 ነው የሚሆነው፣ ዋይ 2 ከሆነ ኤክስ 2 ነው የሚሆነው ማለት እዚህ ጋር ይሄን እሱ ነው ሪፕሬዘንት የሚያደርገው ማለት ነው። ሶ ለምሳሌ ዋይ ቫልዩ እንዲህ ተመሳሳይ ይሆናል። አሁንም ዋይ ቫልዩ ከኤክስ ቫልዩ ጋር እንዲህ እኩል ነው የሚሆነው ማለት ነው። ሶ ይሄ ምንድነው የሚባለው? አይዴንቲቲ ኦር ሊነር አክቲቬሽን ፋንክሽን ነው የሚባለው ማለት ነው። ሶ ሌላኛው ደግሞ ሁለተኛው የአክቲቬሽን ፋንክሽን አይነት ማነው? ባይነሪ ስቴፕ ፋንክሽን ነው ማለት ነው። ሶ ስቴፕ ፋንክሽን የሚባል አለ። ይሄ ፋንክሽን ምንድነው የሚያደርገው? አውትፑት የሚያደርገው 0 እና 1ን ምን ያደርጋል? አውትፑት ያወጣል ማለት ነው። ይሄ ባይነሪ ስቴፕ ፋንክሽን ማለት ነው። ሶ ይሄ ፋንክሽን ደግሞ የሚጠቅመው ዩዝድን ኦሪጂናሊ ፐርሰፕትሮን። ሶ ፐርሰፕትሮን የሚባል ኒውራል ኔትወርክ አይነቶች አሉ። ኤክስፕሎር እናደርጋለን ቀጣይ ኒውራል ኔትወርኮች እነማን ናቸው የሚለውን እያንዳንዱ ነገር እናያለን። ከዛ ውስጥ ፐርሰፕትሮን የሚባል አለ ማለት ነው። ሶ ፐርሰፕትሮን ላይ አፕላይ የምናደርግ የአክቲቬሽን ፋንክሽን አይነት ነው ባይነሪ ስቴፕ ፋንክሽን ማለት ነው። ሶ በዚህ ፋንክሽን ላይ ምንድነው ይሄ ፋንክሽን ያው ፕሮዲውስ የሚያደርገው 1 እና 0 ነው። ከስንት በታች ያሉት ለምሳሌ ኤክስ እያንዳንዱ ኤክስ ከ0 በታች ከሆነ 0 ያደርጋል። እያንዳንዱ ኤክስ ደግሞ ከ0 በላይ ከሆነ ምን ያደርጋል? 0 እና ከ0 በላይ ከሆነ 1 ያደርጋል ማለት ነው። ሶ እዚህ ጋር እንደምታዩት 0 ላይ ከ0 በላይ ሲሆን እዚህ ጋር 1 ላይ ይሆናል ማለት ነው። ከ0 እና ከ0 በላይ ሲሆን እዚህ ጋር 1 ነው የሚሆነው ማለት ነው። እዚህ ጋር ፋንክሽኑ 1 ያመጣል። ከ0 በታች ሲሆንም እዚህ ጋር እንደምታዩት 0 ነው የሚያደርገው ማለት እዚህ ጋር ኤክስ ኮኦርዲኔት ላይ ቀጥታ ላይ አለ ማለት ነው። ሶስተኛው የአክቲቬሽን ፋንክሽን አይነት ማነው? ሲግሞይድ ፋንክሽን ነው ማለት ነው። ሶ ይሄ ፋንክሽን ምንድነው የሚያደርገው? አውትፑት ቫልዩ ቢትዊን 0 and 1 0 እና 1 መካከል ቫልዩን አውትፑት ነው የሚያደርገው። ይሄ ፋንክሽን ደግሞ የሚጠቀመው ለማን ነው? ክላሲፊኬሽን ታስክ ስንሰራ ያገለግላል ማለት ነው። ሶ ባይነሪ ክላሲፊኬሽን ታስክ ስንሰራ ባይነሪ የሆነ ክላሲፊኬሽን ስንሰራ በዛ ሰዓት ሲግሞይድ ፋንክሽን ያገለግላል ማለት ነው። ሶ ኖርማል ሲግሞይድ ፋንክሽን ኤፍ ኦፍ ኤክስ እኩል ይሆናል 1/1 ፕላስ ኢ ዘ ፓወር ኦፍ ኤክስ ነው ማለት ነው። ሶ ኖርማሊ የሲግሞይድ ፋንክሽን ይሄን ነው የሚመስለው ማለት ነው። ሶ እዚህ ላይ ያው ቫልዩ ሲሰጡ የሚያወጣው አውትፑቱ የዚህ ፋንክሽን አውትፑቱ ምንድነው? ከ0 እና ከ1 መካከል ነው ያለው። 1ም አይሆንም 0ም አይሆንም እዛ መካከል ላይ ነው ያለው ማለት ነው ሲግሞይድ ፋንክሽን ማለት። ሶ እዚህ ጋር አሁን ዳያግራማቲካሊ ስታዩ 1 አለ፣ ከዛ እዚህ ጋር 0 አለ። እዚህ ጋር እንደምታዩት ከርቡ ይሄን ይመስላል ማለት ነው። ይሄ ሲግሞይድ ፋንክሽን ነው ማለት ነው። ሶ እንደዚህ ነው ፕሮዲውስ የሚያደርገው ቫልዩ ይሄን ይመስላል ማለት ነው። ሌላኛው ደግሞ አራተኛው የአክቲቬሽን ፋንክሽን አይነት ሬክቲፋይድ ሊነር ዩኒት ኦር ኤርኤልዩ የሚባል አክቲቬሽን ፋንክሽን አለ ማለት ነው። ሶ ይሄ ፋንክሽን ምንድነው የሚያደርገው? አውትፑትስ the input directly if ፖዚቲቭ ከሆነ ያስገባነውን ኢንፑት ቀጥታ አውትፑት ያደርጋል። ነገር ግን ኔጌቲቭ ከሆነ ደግሞ አውትፑት የሚያደርገው 0 ነው ማለት ነው። ሶ እዚህ ጋር f of x equal ይሆናል 0 for እዚህ ጋር እንደምታዩት x less than 0 ከ0 x ሲያንስ አውትፑት የሚያደርገው 0 ነው። ደግሞ ከ0 እና በላይ ሲሆን አውትፑት የሚያደርገው ማንን ነው? ኤክስን አውትፑት ያደርጋል ማለት ነው። ሶ ይሄን ይመስላል ኖርማሊ የሬክቲፋይድ ሊኒየር ዩኒት ኦር ኤርኤልዩ ፋንክሽን ይሄን ነው። ሶ እዚህ ፋንክሽን ኖርማሊ ዲያግራማቲካሊ ስታዩ እዚህ ጋር እንደምታዩት 0 አለ። ከ0 ያወጣል። ከ0 ኔጌቲቭ የሆኑት እዚህ ጋር እንደምታዩት ኤክሶቹ ኔጌቲቭ ሲሆኑ ምንድነው የሚያደርገው? 0 ነው የሚሆነው ማለት ነው። ኤክሶቹ ደግሞ ፖዚቲቭ ቫልዩ የኤክስ ቫልዩ ፖዚቲቭ ሲሆን ኤፍ ኦፍ ኤክስ ምንድነው የሚሆነው? ያ ቫልዩ ነው የሚሆነው ማለት ነው።
ሶ ይሄን ይመስላል ኖርማሊ የሪሊው ፋንክሽን ዲያግራም ይሄን ነው የሚመስለው ማለት ነው ዲያግራማቲካሊ። ሶ ይሄ ኖርማሊ ሬክቲፋይድ ሊኒየር ዩኒት ኦር ሪሊው ኢንትሮዱስ መደረጉ ኖርማሊ የዚህ ጥቅሙ ምንድነው? ቫኒሺንግ ግራዲያንት ፕሮብለም እንዳይከሰት ያደርጋል ማለት ነው። ያን አቮይድ ነው የሚያደርገው ሬክቲፋይድ ሊኒየር ዩኒት ማለት ነው። ሶ የዚህ ትልቅ ጥቅም አለው። ይሄን ግን ሞስት ኮመንሊ የምንጠቀመው የት ላየር ላይ ነው? ሂድን ላየር ላይ ሂድን ላየሮች ላይ እንጠቀማለን ማለት ሬክቲፋይድ ሊኒየር ዩኒት ሞስት ኮመንሊ የሚጠቀመው የአክቲቬሽን ፋንክሽን አይነት ነው ማለት ነው። ሶ አምስተኛው የአክቲቬሽን ፋንክሽን አይነት ታኔች የሚባል ፋንክሽን አለ። ሶ ይሄ ፋንክሽን ፕሮዲውስ የሚያደርገው ቫልዩ ቢትዊን ኔጌቲቭ 1 እና 1 ሶ ሲግሞይድ ያው 0 እና 1 መካከል ነው። ይሄ ደግሞ ኔጌቲቭ 1 እና 1 መካከል ላይ ያለውን ቫልዩን ፕሮዲውስ ያደርጋል ማለት ነው። ሶ ይሄ ታኔች ፋንክሽን እኩል ይሆናል 2 ሲካፈል 1 ፕላስ e the power of -2x -1 ነው የሚሆነው ማለት ነው። ሶ ይሄን ይመስላል የዚህ የታኔች ፋንክሽን። ሶ ይሄ ፋንክሽን ደግሞ ፕሮዲውስ የሚያደርገው ቫልዩዎችን አንድም ኔጌቲቭ አንድም አይሆንም እዛ መካከል ላይ ቫልዩዎችን ፕሮዲውስ ያደርጋል ማለት ነው። ሶ እዚህ ጋር ዲያግራማቲካሊ እንደምታዩት ይሄን ይመስላል ማለት ነው የታኔች ፋንክሽን። ይሄ ኖርማሊ ይሄም ራሱ ታኔች ፋንክሽን ሞስት ኦፍ ኮመንሊ የሚጠቀመው የት ላይ ነው? ሂድን ላየር ላይ ነው ሶ የሚጠቀመው። ሌላኛው ደግሞ የአክቲቬሽን ፋንክሽን አይነት ደግሞ ሶፍት ማክስ ፋንክሽን የሚባል አለ ማለት ነው። ሶ ይሄ ፋንክሽን ዩዝድ ኢን አውትፑት ላየር ላይ ሶ የሚጠቀመው ፋንክሽን ነው። አውትፑት ላየር ላይ የሚጠቀመው ምን አይነት ሲሆን ያ ለምሳሌ አውትፑቱ ማልቲ ክላስ ክላሲፊኬሽን ሲሆን ማልቲ ክላስ ሲሆን አውትፑቱ ይሄን ሶፍት ማክስ የሚባል ፋንክሽንን ነው የምንጠቀመው ማለት ነው። ሌላኛው አክቲቬሽን ፋንክሽን አይነት ደግሞ ማነው? ሊክ አሬሊው የሚባል አክቲቬሽን ፋንክሽን አይነት አለ ማለት ነው። ሶ ይሄ ፋንክሽን ምንድነው የሚያደርገው? ኢንስቴድ ኦፍ ሜኪንግ ኔጌቲቭ ቫልዩ ቱ 0 ኔጌቲቭ ቫልዩን ወደ 0 አያደርግም። ያ ማለት ሪሊው ምንድነው የሚያደርገው? ኔጌቲቭ ቫልዩን ወደ 0 ነው የሚያደርገው። ፖዚቲቭ ቫልዩን ደግሞ ኢትሰልፍ ያስቀምጣል ማለት ነው ሪሊው። ሶ ይሄ ሊክ ሪሊው ኔጌቲቭ ቫልዩዎችን 0 አያደርግም ማለት ነው። ኢት ኪፕስ ስሞል ኔጌቲቭ ስሎፕ እንዲኖር ያደርጋል ማለት ነው። ሶ እዚህ ጋር አሁን ይሄ ምንድነው የሪሊው አክቲቬሽን ፋንክሽን ነው። የሊክ ሪሊው እዚህ ጋር እንደምታዩት 0.01 ሚል በዛ ቫልዩ ላይ ማለት ነው ኔጌቲቭ ሲሆን ይሄን ይጨምራል ማለት ነው። ኔጌቲቭ ሲሆን 0.01ን እቺ እንትን ላይ ማልቲፕላይ ያደርጋል። ሶ ያ ማለት ስሞል ኔጌቲቭ ነው የሚሆነው አይደል? ስሞል ኔጌቲቭ ቫልዩ ይወጣል ማለት ነው። 0 አይሆንም ግን ስሞል ኔጌቲቭ ቫልዩ እንዲፈጠር ያደርጋል ማለት ነው ይሄ ሊክ ሪሊው። ሶ ደግሞ ኤክስ ቀጥታ ፖዚቲቭ ከሆነ ቀጥታ ኤክስን ፕሮዲውስ ነው የሚያደርገው ማለት ነው። ሶ ይሄ ሊክ ሪሊው ኖርማሊ ሪሊውን ስትጠቀሙ ሪሊው ላይ አንድ ኤርሊ የሆነ ላየሮቹ ምን ይሆናሉ? ዴድ ይሆናሉ ኒውሮኖቹ ማለት ነው። ኤርሊ ላየር ላይ መጀመሪያ አካባቢ ላየር ላይ ያሉት ኒውሮኖቹ ዴድ ይሆናሉ። በዛ ሰዓት ያን ፕሮብለምን ሶልቭ ለማድረግ ሲል ነው ሊክ ሪሊው ኢንትሮዱስ የተደረገው ማለት ነው። ሶ እሱ እንዲህ ነው የሚሰራው ማለት ነው። ሶ እነዚህ የተለያዩ የአክቲቬሽን ፋንክሽን አይነቶች ናቸው። ሌላኛው ደግሞ ኢምፓክት ኦፍ አክቲቬሽን ፋንክሽን የአክቲቬሽን ፋንክሽን ኢምፓክቶቹ ማን ናቸው የሚለውን ስና አንደኛው እዚህ ጋር እንደምታዩት ስነን ሊኒያሪቲን ኢንትሮዱስ ማድረጉ አንደኛው የአክቲቬሽን ፋንክሽን ጥቅም ነው። ሌላኛው ደግሞ አውትፑት ረኙን አውትፑት ረኙ ኖርማሊ የሚወጣውን ረኙን ማወቅ እንችላለን ማለት ነው። አክቲቬሽን ፋንክሽን ካለ ለምሳሌ ኤክስ የሆነ ቫልዩ ሲግሞይድ ፋንክሽን ላይ ቢገባ ያ ቫልዩ አውትፑት የሚያደርገውን ረኙን እናውቃለን ማለት ነው። ያ ኢዚሊ ዲተርማይን እናደርጋለን ረኙን ማለት ነው። እሱ አንዱ የአክቲቬሽን ፋንክሽን ኢምፓክቱ ነው። ሌላው ደግሞ ለርኒንግ ስፒዱ ሌላኛው የአክቲቬሽን ፋንክሽን ኖርማል ኢምፓክቱ ነው ማለት ነው። ያ ማለት ዊዝ አክቲቬሽን ፋንክሽን ምንድነው የሚደረገው? ስፒድ ይኖራል ማለት ነው። ለርኒንግ ስፒድም ራሱ እንዲኖር ያደርጋል። ያ ማለት ለምሳሌ አክቲቬሽን ፋንክሽኖች ውስጥ ለምሳሌ ሪሊውን እናንተ ከተጠቀማችሁ ሪሊው ምን ያደርጋል? ፋስተር ትሬኒንግ እንዲኖር ያደርጋል ከሲግሞይድ አክቲቬሽን ፋንክሽን አንፃር ማለት ነው። ሶ አክቲቬሽን ፋንክሽን መጠቀማችን ራሱ የለርኒንግ ስፒድ ሞዴላችን ዱሪንግ እኛ ትሬን ስናደርግ
የሚወስድልን ፍጥነቱ ነው ማለት ነው እሱ በዛ ሰዓት ቶሎ ትሬን እንዲያደርግ ፋስትሊ ትሬን እንዲያደርግ ነው የሚያደርገው ማለት ነው። እነዚህ የተለያዩ የአክቲቬሽን ፋንክሽን ኢምፓክቶች ናቸው ማለት ነው። የዛሬው ቪዲዮ ይህን ይመስላል። በዛሬው ቪዲዮ ላይ ያልገባችሁት ነገር ካለ ኮሜንት ላይ አስቀምጡ። ደግሞ ይህ ቪዲዮ ደግሞ ከተመቻችሁ ላይክ፣ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።